ትናንትናና ዛሬ ይህን ማህበራዊ ሚዲያ ያጨናነቀ አንድ ዜና አለ። ያ ዜና እውነት ይሁን ውሸት መንግስት መግለጫ ስላልሰጠ ወይም እኔ ስላልሰማሁ የሆነ ነገር ማለት እርግጠኛ ሆኜ ማለት አልችልም። ግን መንግስት መግለጫም ከሰጠ ነገሩ ደግሞ እውነት ከሆነ ይሄ በኢትዮጵያ በተለያዩ አገሮች ወይም አካባቢዎች ያለውን ችግር በ60% ይቀርፋል ብዬ ነው የማምነው። ይሄ በጣም ትልቅ ድል ነው እውነት ከሆነ ማለት ነው። ኢትዮጵያ ውስጥ እያንዳንዷ ችግር በ70% ይቀንሳል። በቃ የኤርትራ ሰላም መሆን እውነትም እንደሚባለው ዜና የኤርትራው ፕሬዝዳንት ኢሳያስ አፈወርቅ ወደ ኢትዮጵያ ከመጡ የኛም አገር መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ ወደ አስመራ ከሄዱ ከዚህ በፊት በተሻለ አይነት ግንኙነት መርህና ስርዓት የጠበቀ ግንኙነት ይኖራል ብዬ ተስፋ አደርጋለሁ። ይሄ ነገር እውነት ሆኖ ከተሳካ የአገራችንን ጠቅላይ ሚኒስተር የአመራር ክህሎትና የዲፕሎማሲ ብቃት ነው የሚያሳየው። ጤነኛ ሁኑ እናንተ። በሁሉም ነገር ላይ ምክንያታዊ ነው መሆን አለባችሁ። የምትናገሩት ነገር እውነት ነው እውነት አይደለም ሐሳባችሁን አስቀምጡ። ከዛ ለሚመጣው ትችትና ምናምን አትጨነቁ። ብዙ ግን እያሽቃበጣችሁ አሽቃባጭ ብትባሉ ደሞዛችሁ ነው መውሰድ። እየዋሻችሁ ሸታም ብትባሉ ትክክል። እውነት እየተናገራችሁ ደግሞ እውነተኛ ደጋፊዎችና ደግሞ ያንን እውነት ሐሳብ የሚቀበሉ ሰዎች ካሉ ደግሞ ትክክለኛ ነው። አሁን እናንተ በምትታሙበት ነገር ውስጥ መገኘት የለባችሁ። ኢትዮጵያዊ ነን። ኢትዮጵያዊ እንደ መሆናችን መጠን በአገራችን ላይ የሚደረጉትን ክፉ ነገሮች እንደምንቃወም ሁሉ መልካም ነገር ደግሞ ስናይ ደግሞ መደገፍ አለብን፣ ማበረታታት አለብን። ኢትዮጵያ ውስጥ ጥላቻ ነው ያለው፣ የስልጣን ጥም ነው ያለው። በቃ በምክንያት መቃወም በምክንያት መደገፍ የሚባል ነገር የለም፣ በግራ በቀኝ ያሉት ማለት ነው። ስለዚህ በጣም ትልቅ ድል ነው። እኔ በበኩሌ አንድ ነገር ቃል እገባለሁ። የኢትዮ ኤርትራ ሰላም ተመልሶ ጠቅላይ ሚኒስተራችንም አስመራ ኢሳያስ አፈወርቅም ወደ ኢትዮጵያ ከመጡ ለተከታታይ 5 ወይም 6 10 ቀናት ስለ ጠቅላይ ሚኒስተር ዶክተር አብይ አህመድ ብቻ የአመራር ክህሎትና ያመጡትን ውጤት እየመረጥኩኝ ፖስታለሁ። ሌላ ነገር ሳልቀላቅል ማለት ነው። በቀን 3ም 2ም 4ም ቪዲዮ እየሰራሁ መሪያችንን አመሰግናለሁ በግሌ ማለት ነው። እናንተ የፈለጋችሁትን በሉ። እናንተ ሰላም ትመኛላችሁ፣ ሰላም የሚመጣበትን ነገር አትሰሩም። አንድ እንድንሆን ትፈልጋላችሁ፣ ወደ አንድነት የሚያመጣ ሐሳብ አታመጡ። ጦርነት ትጠላላችሁ፣ የጦርነት ቀስቃሾች ናችሁ። ታዲያ እንዴት ይሆናል? በጋራ ያጠፋነውን በጋራ እያስተካከልን ነው እንጂ ምን ሄደው አስቸጋሪ እኮ ነው። በቃ አሁን እኮ እዚህኛ ሀገር መቃወምም መደገፍም አይቻልም። በጣም በሽተኞች ነን እኛ። አትሊስት መደገፍ መብት ነው፣ መቃወም መብት ነው የሚለውን ገና ይችን ነገር እንኳን መለማመድ አልቻልምና ይሄ በአጠቃላይ እንደ ሀገር የወደቅንበት መውደቅ ነው። በሃይማኖቱም በፖለቲካውም በተለያየ መንገድ መወያየት መነጋገር እንደ ባህል እንደ አገር ተጎርተናል። እንግዲህ ቀስ እያልን እየተለማመድን አዲሱ ትውልድ እንደዛ ይሆናል ብዬ ተስፋ አደርጋለሁኝ። እኔ በጣም ነው ደስ ያለኝ እያንዳንዷ ችግር። አሁን ለምሳሌ በአክሱም ላይ ራሱ የተፈጠረው የጫና እየተፈጠረ ያለው በሙስሊሞች ላይ እየተፈጠረ ያለው ችግር፣ በአንዳንድ ኦሮሚያ ክልሎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ላይ እየተፈጠረ ያለው ችግር፣ በአሶሳ በአማራ ክልል እነዚህ የተፈጠሩ ችግር የኢትዮ ኤርትራ ሰላም መሆን የእውነቴን ነው የምነግራችሁ በ60-70% ችግሩን ይቀርፋል ብዬ ነው ማምኑና ሁላችሁ ይሄ ነገር እንዲሳካ እውን እንዲሆን ማበረታታትና ማመስገን አለባችሁ። በተለይ ኢትዮጵያኖች ይሄ ነገር እውነት ከሆነ ጠቅላይ ሚኒስትር ዶክተር አብይ አህመድን በደንብ ማመስገንና ማክበርና ማወደስ አለብን ብዬ በግል ያምናለሁ። መልካም ቀን።